ቆይ የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ ምናልባት በዚህ በዛሬው ቪዲዮ ላይ የሃይሚን አልፈልግህም ቃል ሰምታችሁ ብዙዎቻችሁ ቪዲዮ ከተለቀቀ በኋላ በውስጥ መስመር በኮሜንት ተስፋ ቆርጠናል ብላችሁኝ ነበር። ነገር ግን እኔ ዛሬም ተስፋ አለ ልላችሁ መጣው። አንዳንዴ ለሰው ስሜት ማስቡ እሺ፣ ሃይሚ ምን እየተሰማት ነው ምናምን አንዳንዴ እስኪ ብቻ ይልሁን ሰላም ስጡኝ። ትክክል ሻይ መሆን ፈልጌ ከህይወታችሁ ወጣሁኝ አይደለ? አሁን መልሳችሁ ትደውላላችሁ የሆነ ነገር ታሟል የሆነ ምናምን ያልሆነ ነገር ሆኗል። አዳምጡ እሺ፣ እንዴት ነው ያለው? ተመልከቱ። ይኸውላችሁ ምንም አይነት ነገር ውስጥ ሁን በደንብ አድርጋችሁ እንድታዳምጡና እንድትረዱ የምፈልገው ነገር እቺ ልጅ ዛሬ የተናገረችውና እናንተ ያያችሁት የቪዲዮ መጀመሪያ አካባቢ ዝም ብለው ወርወር አድርገው ጣል ያደርጉላችሁ ነገር አልፈልግህም ምናምን ብላው ስትሄድ ነው። ቪዲዮ ሳይሆን ከቪዲዮ ጀርባ ያለ ነገር ተመልከቱ ብዬ ሁል ጊዜ የምናገረው ለዚህ ነው። ተስፋ ቆረጥን በቃ ሃይሚ አልፈልግህም አለችው። ኧረ እባካችሁ ትቀልዳላችሁ እናንተ በጣም። እቺ ልጅና ብሩክ የሚባል ልጅ መሃል ያለው ነገር ሊገባችሁ አልቻለም ማለት ነው። እንደዚህ ብላችሁ የምታስቡ ሰዎች በእንደዚህ አይነት ጉዳት ውስጥ በእንደዚህ አይነት ስሜት ውስጥ ሆና እንኳን ያሳስባታል የብሩክ ነገር። እንዴት ነው የምታስቡት? አንዳንድ ሰዎች ሃይሚን ለመሳደብ ይሄን ቪዲዮ መጀመሪያ ላይ የበተኑላችሁን ቪዲዮ አልፈልግህም ብላው ስትሄድ ያያችሁትን ነገር ልቅም አድርጋችሁ ቲክቶክ ላይ ልቅም አድርጋችሁ ዩቲዩብ ላይ ምናምን ቤታችሁን ከፍታችሁ አፋችሁን የምትከፍቱ ባዶ ጭንቅላቶች ስነ ስርዓታችሁን ትይዛላችሁ። እነዚህ ልጆች መሃል ያለው ነገር መጀመሪያ ሊገባችሁ ይገባል። ምንም ባትፈልገውና ምንም አይነት ስሜት ለሱ ባይኖራት ምን ልትሰራ ትሄዳለች? ሴት ልጅ በነገራችን ላይ አብዛኞቻችሁ የቻናሌ ተመልካቾች ሴቶች ናችሁ። ከተሳሳትኩኝ አርሙኝ፣ እታረማለሁ። ከወጣላት ለዛ ሰው ያላት ነገር ካበቃ አበቃ ነው። ምንም ነገር ቢሆን ፊት ለፊቷ ቢደፋ እንኳን ዞር ብላ ላታዩ ትችላለች። አፏ ምቀኛ ስለሚሆንባት ያሳለፈቻቸው በጣም ከባባድ ጊዜያቶች ስላሉ ብሩክ ራሱ ጥፋተኛ ስለሆነ ዛሬ ላይ ምንም እንኳን መለስ ብሎ በምታዩት መልኩ በጣም ይሄ መመለሱ ራሱ እኛን እስኪገርመን ድረስ የሚያስደንቅ ለውጥ ቢያመጣም ነገር ግን ከዚህ በፊት ያጠፋቸውን ጥፋቶች ዝም ብላችሁ እስቲ እንደ ሴት አስቡትና ሃይሚን አሁን ለመረዳት ሞክሩ። እሺ ተስፋ ቆርጠናል በቃ አንተም ተስፋ ቆረጥ ምናምን ትሉኛላችሁ። ተመልክታችኋል ግን ብሩክ ሲሆን የነበረውን ነገር አይታችሁታል ወይ? ከመሳደባችሁ በፊት እስቲ አንድ ነገር ላሳያችሁ። እኔ አንቺን ነው የምፈልገው አልኩሽ እኮ አይደል? አዳምጡ። ለምን አብረን አንሆንም? በቃ ቆይ አልዋሻችሁም። ከናጠፋቸው ጥፋቶች ከነሰራቸው ስህተቶች ራሱም እንዳመነው በልጅነትና ባለመብሰል ባደረጋቸው ነገሮች በጠቅላላ ብናደድም አልዋሻችሁም ግን ብሩኬ በጣም አሳዝኖኛል። ነገር ግን አሁንም ቢሆን ዛሬ ሃይሚ በጣም ብዙ ምልክቶችንና በጣም ብዙ ማስተካከል ያሉብህን ነገሮች ብሩኬ እያየኸኝ እንደሆነ አውቃለሁ። እንደ አንድ ወንድም ያንተ ነገር ስለሚያገባኝና ስለሚመለከተኝ አንተ ያልተረዳኸውን ነገር ልንገርህ። የጨረቃ ቤተሰቦች በኮሜንት ላይ ታግዙኛላችሁ። ሃይሚ ጋር እንሂድ። ትንሽ እንኳን ክፍተት እኮ አትጠብቁም እኮ ትንሽ ክፍተት እንኳን አትፈልጉም እኮ አትፈጥሩም እኮ የሆነ ያክል አዳምጡ። እኔ ነው ሃይሚ እየተናገርሽ ያለሽው እኮ። እኔ ምን ላድርግ? በደንብ ስሙ፣ መልሽልኝ። እኔ ምን ላድርግ? እኔ ምን ላድርግ? ቆይ አንተ ብቻ ሳትሆን ሃይሚም አንተም ናችሁ እዚህ እናንተ መሃል ለሚፈጠረው ነገር ዋና ተጠያቂዎች። አንተን እሷም ናችሁ። ከበፊት ጀምሮ እኔ ሁላችሁም ስለምታዩ እኔ የምናገረው ነገር መቼስ ሁላችሁንም ያስማማል ብዬ አስባለሁ። እነዚህ ልጆች የምታቋቸው ታቋቸዋላችሁ። ከበፊት ጀምሮ የጸባቸው፣ የመለያየታቸው፣ የመከፋፈላቸው ዋና ምክንያቶች ራሳቸው እየጎተቱ በፕራንክ ስም በእናሳድጋችሁ ስም እየጎተቱ የሚያመጧቸው ሰዎች ናቸው። ሌላ ማንም አይደለም። በነገራችን ላይ የራሳቸው ጉዳይ አጣልቷቸው አያውቅም። እየተጎተቱ የሚመጡ ሰዎች ግን ሌላ ነገር ያስባሉ። በተለይ ሴቶቹ ደግሞ እኔ ክብር የሚባል ነገር የት እንደጣላችሁ አላውቅም። እዚህ ቻናል ላይ የምትመጡ ሴቶች። ሁለተኛ ልቀጥል። ፍጹም የሚባል ልጅ መጀመሪያ ጥፋት ሰራ፣ ዝም አለን። እሺ በቃ በስህተት ነው አለን። ያንኑ ጥፋት ሲደግም እየጎተተ እዛ ቤት ይዟት ሲመጣ ቁልፍ ተቀብለው ነበር አይደል? ምን ሊሰራልህ ድጋሚ ሰጠኸው? ቆይ
ተስማማችኋ? እሺ ተስማማችሁ። እዚህ ነገር ላይ ግን ኃላፊነት ወስደክ እችን ልጅ ከህይወትክ ለአንዴና ለመጨረሻ ጊዜ መቁረጥ ያለብክ ብሩክ አንተ ነክ። እች ልጅ አርግዣለሁ ብላ በሚመጡ ሰዎች ጸጉሯ ሲጎተት ስንት ነገር ስትደረግ እኔ ይኸውላችሁ ያየሁትን ነው የምናገረው። እገሌ ይሄን ይለኛል ያ እንደዚህ ያስባል ምናምን ብዬ አንድም ነገር ሸፋፍኜ እንደማላስቀር ታውቁኛላችሁ። ሃይሚ ያየችው በጣም ብዙ መከራ አለ። ይሄንን ሁሉ ነገር ገና አገግማ ሳትጨርስ እቺ ጦሰኛ መታ ነገሮችን ሁሉ አበላሸችው። አብሳላት የምትባል ስሟ ሌላ ተግባሯ ሌላ። ስለዚህ ብሩኬ እንደ ወንድም መመክርክ አንድ ነገር ኃላፊነት ወስደ ነገሮችን ማስተካከል ያለብህ አንተ ነህ። ያሉትን ሰዎች ቁረጥና እችን ልጅ ነገሮችን በጠቅላላ መሬት ሆነ አስረድተክ ወደ ቤትክ መልሳት። ሃይሚ በደንብ አዳምጪኝ። ከዚህ በኋላ እልሁም እሱን ለማናደድ መሞከሩም አፍሽ እየፈለገ ሌላ ተግባርሽ ምቀኛ የሚሆንብሽ ነገርም እዚህ ጋር ይቁምና ከዚህ በኋላ አንቺም መለስ በይ። በቃ ይበቃችኋል። ከዚህ በላይ ብዙ ሐሳብ ካላችሁ በኮሜንት ላይ መጻፍ ትችላላችሁ። በተናገርኩት ነገር ግን የምትስማሙ የጨረቃ ቤተሰቦች በጠቅላላ ለያችሁ የተለመደችው ቦታችን ላይ ጋር ስሜታችሁን ከታች አስቀምጡልኝ። የሁላችሁንም ብሩክም ሃይሚም ፍጹምም አብሳላት የምትባሏም ስለሚመጡ ሜንሽን ተደርገው ያዩታል፣ ያነቡታል። በአብሳላትና በፍጹም ጉዳይ አሁንም ድረስ በውስጥ እየተላኩልኝ ያሉ ወሳኝ መረጃዎች አሉ። ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት የምነግራችሁና የማሳያችሁ ወሳኝ ቪዲዮዎች አሉኝ። እስኪ አንተ የምታደርገው ነገር ልክ ነው? አዳምጡ። አንተ የምትሆነው ነገር ልክ ነው? ምን አደረግኩ? እስኪ አደረግክ የምትይኝን ነገር አንድ ነገር ነገር ፍጹምን በደንብ አዳምጡት። እሺ፣ ከዚህ በኋላ የምናገረው ነገር አለኝ። ስሟት። ብሩክ የሆነ ነገር ከሆነ እኮ እኔ ጋር ነበር መደወል የነበረው። ስሟት በደንብ። አንቺን ነው የፈለገው፣ ስለፈለገች ነው እኔም ይዤሽ ልሄድ ያሰብኩት። ግን ደግሞ ታስፈልጊዋለሽ። አሁን በዚህ ሰዓት የሚያስፈልገውን ሰው ጠንቅቀህ የምታውቅ ሰው ነህ። ስለዚህ እኔ ጋር ሳይሆን ሁሌ እየጎተትክ ይዘሃት የምትመጣው አብሳላት ጋር ነበር መደወል የነበረብህ እኮ። እኔ ጋር አልነበረም። አብሳላትን አልፈለጋትም። ታዲያ ሃይሚ ባጣቆይህ ናት። አብሳላትን አልፈለገትም አይደለ? ስለዚህ መጀመሪያ አብሳላትን ልከህ አብሳላት አልፈልግም ካለች ባጣቆይኝ የሆነችው ሃይሚ ባንተ አስተሳሰብ ማለት ነው። ፍጹም ባንተ አስተሳሰብ ሃይሚ አብሳላትን ቢያጣ ቆይ እስቲ አንቺ ቆይና እሷ ስትሄድ ትመጫለሽ ብለክ እንደ ዝም ብለህ እንደ ተራ ነገር ይዛት የምትሄደው አይነት ሴት ናት። ይኸውላችሁ ዛሬ በተፈጠረው ነገር ላይ ሃይሚን ለመናገር አይደለም፣ ዛሬ ባደረገችው ድርጊት ላይ ሃይሚን ምንም ነገር ለማለት ሞራል የላችሁ። አዎ እንደ ልጅ እንደ እህት መምከር ያለብንን ምክሮች እንሰጣታለን። ምክንያቱም ትላንትናና ከትላንትና ወዲያ ይሄው እሷ ያደረገችውን ነገር ብሩክም ሲያደርገው ነበረ በእልህ በልጅነት። ነገር ግን እነዚህ ልጆች እንደምታውቋቸው እልሃቸው እዚህ አፍንጫቸው ድረስ ስለሆነ ካልተከፋፈሉና ነገሮችን ብድር ካልተመላለሱ የሚያርፉና የሚቀመጡ አይደሉም እንጂ የእውነት እንደው እናንተ ስታስቡት ብሩክን አልፈልግህም ብላ ስለሄደች የእውነት ሃይሚ የማትፈልገው ነው የሚመስላችሁ? አትሸወዱ። እሺ፣ ተስፋ ቆረጥን ስትሉኝ የነበራችሁ ሰዎች፣ አረ በቃ የሃይሚና የብሩክ ነገር እኮ አከተመለት የምትሉ ሰዎች ስነ ስርዓት አድርጉ እንጂ እነዚህ ልጆች መሀል ያለው ነገር ሊገባችሁ ይገባል እኮ እንዴ። ብሩክ የሆነ ነገር ሲያደርግ ብሩክን ሄደው ለመሳደብ ፍጥነታችሁ፣ ሃይሚ የሆነ ነገር ስታደርግ እሷ ላይማ ትበሳላችሁ። እሷን ሄዳችሁ ለመሳደብና ለመናገር ፍጥነታችሁ። እነዚህ መሃላቸው ያሉ ሰዎች ደግሞ ይህንን እንኳን ተረድተው ነገሮችን እንደማብረድና እንደማለሳለስ የባሰ ይሄ የሚነድ እሳት ላይ ጭድ እያመጡ ይጨምራሉ። በጣም በጣም ብሩክ በጣም ነው ያሳዘነኝ። ሃይሚም እያደረገች ያለችው ነገር ትክክል ባይሆንም ግን በእሷ አእምሮ ትክክል እስከሆነ ድረስ ስሜት እስካሁንም ድረስ ለብሩክ እስካሳየችን ድረስ ራሷ መመለሷ ስለማይቀር አንድ ሰው እንዲናገራት እኔ አልፈልግም። ይልቅ መቆጣትም መናገርም መምከርና መገሰጽም ካለባችሁ ይሄ እዚህ ፊት ለፊት ቆሞ ያለውን ፍጹም የሚባል ልጅ ምከሩ፣ ገስጹ። አብሳላት የምትባል ልጅ ምከሩ፣ ገስጹ። ሃይሚና ብሩክ ጋር ግን እግሩን የሚያደርስ ሰው ካየው
እውነቴን ነው የምነግራችሁ። እያንዳንድሽን እዚህ እያመጣው አሰጣሻለሁ። ስነ ስርዓታችሁን ትይዛላችሁ። የጨረቃ ትክክለኛ ቤተሰቦች አንድ ጥያቄ ልጠይቃችሁ። የእውነት እናውራ። ዛሬ ሃይሚ ለብሩክ ያላትን ስሜት አላያችሁ? ዛሬ ብሩክ ለሃይሚ ያለውን ስሜት አላያችሁም? እባካችሁን ለእውነት ስትሉ መስክሩ። የሁላችሁንም ሐሳብ አስተያየት ከታች እጠብቃለሁ። ራሴው እያነበብኩ የመመልስላችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው ይህንን ቪዲዮ ላይ እንደዚህ ያየው ሐሳብና አስተያየቴን ስሰጥ እናንተ ደግሞ በኮሜንት ላይ እንደ ሁል ጊዜው ሐሳብ አስተያየቶቻችሁን እያስቀምጣችሁልኝ ሃይሚም ብሩክም ፍጹምና አብሳላትም ጭምር ሜንሽን ተደርገውበት በሚመጡበት በዚህ ቪዲዮ ላይ እስከ መጨረሻው ድረስ እንድትቆዩና እናንተም ከነሱ ጋር እንድትመለከቱኝ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ።